ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ የሚለው ቃል ሪከን ዩርሰልፍስ የሚል ቃል አለው። ሪከን ማለት አስታውቁ ወይም ደግሞ ይህንን አንዳንድ ሰዎች በጣም ዲፕ ሄዱና ሲያስተምሩ ይህን የሚያስተምሩ አስተማሪዎች የማቴማቲክስ ቃል ነው ይላሉ። ሪከኒንግ ማለት ስንት ብር ነው በኪሴ ውስጥ ያለው ብለህ ያንን ብር በኪሴ ውስጥ ያለውን ነገር ካወቅ በኋላ አሁን ታክሲ መውሰድ ይችላልው ከዛ ሄጄ ሻይ መጠጣት ይችላልው ብለህ እርግጠኛ እንደምትሆን እንደምትወስን ሪከኒንግ ማለት ስለተደረገልህ በክርስቶስ ስለተደረገልህ ነገር እርግጠኛ ሆነ ለእግዚአብሔርም ሕያው እንደሆናችሁ ራሳችሁን ቁጠሩ። ስታንድ ኦን ዛት በዛ ትሩዝ ላይ ቁሙ። ያ ነው ለመንፈስ ቅዱስ ፈቃድ ራስን መስጠት ማለት። ባለፈው ጊዜ ተነጋግረን ያቆምንበት የእግዚአብሔር ቃል ገላትያ ላይ ያለውን የእግዚአብሔርን ቃል ዛሬም እንቀጥላለን። ያንን ክፍል አነብና ከዛ ሐሳብ እንቀጥላለን ማለት ነው። እየተማርን ያለነው ሐዋርያ ጳውሎስ በዚህ በገላትያ ምዕራፍ 5 ላይ ስለ ነጻነት እና በነጻነት እንኖር ክርስቶስ ነጻ አወጣን በሚለው ርዕስ ስር እንደገና በባርነት ቀንበር አትያዙ በሚለው ርዕስ ስር የተለያዩ ሐሳቦችን እያነሳ እያስተማረን ነው። 1-3 ክፍለ ጊዜዎችን ወስደናል በዚህ ክፍል ላይ። ከዛ በኋላ ግን ወደ ታች ወርዶ ማለት ነው እንደ ክርስቲያኖች እንደ እግዚአብሔር ሰዎች የእግዚአብሔር እውነት እንደተረዱ ሰዎች እኛ ለአርነት ተጠርተናል። አርነታችን ግን ለስጋ ምክንያት መስጠት እንደሌለበት ነገር ግን በፍቅር እርስ በርሳችን እንደ ባሪያዎች እንድንሆን እንድንደጋገፍ ወይ ደግሞ አንዱ ሌላውን እንዲያገለግል ይሄንን ቁጥር 13 ላይ ከተናገረ በኋላ ሕግ ሁሉ የሚፈጸመው እርስ በርስ ባልንጀራህን እንደራስ ውደድ በሚለው መሰረት ነው የሚለውን ሐሳብ ነገረን ማለት ነው። ስለዚህ የመጀመሪያው መንፈስ ቅዱስ ከዛ ቀጥሎ የመንፈስ ቅዱስን ስራዎች ወይ ደግሞ መንፈስ ቅዱስ በእኛ ህይወት ውስጥ ምን እንደሚሰራ 3 ነገሮችን ነገረን። ኦኬ 3 ነገሮችን ነገረን። በነጻነት እንድንኖር የሚረዱን በድል አድራጊነት እንድንኖር የሚረዱን 3 የመንፈስ ቅዱስ ስራዎችን ነገረን። የመጀመሪያ ምንድነው? መንፈስ ቅዱስ የፍቅርን ህግ እንድንፈጽም ይረዳናል የሚለው ነው። ይሄን በሰፊ ተነጋግረናል። ስለዚህ ወደ ዝርዝር ሐሳቡ አልገባም። ሁለተኛ ደግሞ መንፈስ ቅዱስ ስጋን እንድናሸንፍ ይረዳናል የሚለው ነው። በዚህ ርዕስ ስር ባለፈው ሳምንታት 3 ነጥቦችን አይተናል። አንደኛ መንፈስ እና ስጋ 2 ነገሮች በእኛ ውስጥ በክርስቲያን ህይወት ውስጥ እንዳሉ ምንድናቸው? ስጋ unredeemed humanity ወይ ደግሞ ሂማንነስ እና መንፈስ አዲሱ ተፈጥሯችን ወይ ደግሞ አዲሱ ባህሪያችን በእኛ ውስጥ እንዳለ ተናግረዋል። ስለዚህ እነዚህ 2ቱ ደግሞ የተለያየ አፕታይት እንዳላቸው አየን እና ከተለያዩ እንስሳት ጋራ በማነጻጸር አሮጌ ስጋ ምን አይነት ባህሪ እንዳለው ወይ ደግሞ ምን አይነት አፕታይት እንዳለው ከአሳማ ጋር የሚመሳሰል ባህሪ እንዳለው እንደዚሁም ደግሞ ከራቨን ወይ ደግሞ ከቁራ ጋር የሚመሳሰል ባህሪ እንዳለው እንትን ደግሞ የአዲሱ ባህሪያችን ደግሞ የጽድቅን ሐሳብ ስለሆነ ንጽህናን ቅድስናን ስለሚፈልግ ከበግና ከእርግብ ጋር የሚመሳሰልን ለማየት ሞክረናል። እንግዲህ ከመጽሐፍ ቅዱስ እየተጠቀስን ነው ባለፈው የተማርነው ማለት ነው። ስለዚህ ዋናው ነገር ሐዋርያ ጳውሎስ እዚህ ላይ ለማስገንዘብ የፈለገው ምንድነው? 16 ላይ ያለው ነው። ነገር ግን ላለ በመንፈስ ተመላለሱ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም የሚለውን ሐሳብ ነው እንዲገባን ነው የፈለገው። ስጋ አለ፣ ስጋ የራሱ ምኞት አለው። መንፈስ አለ፣ መንፈስ የራሱ ምኞት አለው። ያ እነዚህ 2ቱ ደግሞ እርስ በርሳቸው የሚቀራረኑ ስለሆነ የምትወዱትን በቀላሉ ለማድረግ አትችሉም። ስለዚህ መፍትሄው ምንድነው?
በመንፈስ ወደ ተመላለሱ የሚለውን ሐሳብ ነገረን ማለት ነው። ስጋ እንዳያሸንፍ፣ ስጋ እንዳይል በመንፈስ መመላለስ እንደሚያስፈልገን ነገረን ማለት ነው። ስለዚህ በመንፈስ መመላለስ ማለት ምን ማለት ነው የሚለውን እና መንፈስስ ደግሞ ምንድን ነው የሚያደርግልን የሚሉትን ሐሳቦች ነው እንግዲህ አሁን እያየን ያለ ነው ማለት ነው። በመንፈስ መመላለስ ማለት ምን ማለት ነው? መንፈስ ደግሞ ምንድን ነው የሚያደርግልን? እንዴት ነው አሸናፊዎች የምንሆነው? በመንፈስ እንመላለስ ስጋ ፈቃዱ እንዳይፈጸም፣ ስጋ መሻቱ እንዳይፈጸም እንዴት ነው የስጋን ፈቃድ መቋቋም የምንችለው የሚለውን ሐሳብ ነው እያየን ያለ ነው ማለት ነው። ስለዚህ ባለፈው ባየነው ላይ ሁለት ዋና ሐሳቦችን አይተናል። መንፈስ ስጋ እንደሚቃወሙ ካየን በኋላ ስጋን ድል ለመንሳት አንደኛ ለመንፈስ ፈቃድ ራሳችንን መስጠት። ለመንፈስ ፈቃድ ራሳችንን በምንሰጥበት ጊዜ ምን ይሆናል? መንፈስ ቅዱስ የእግዚአብሔርን ሕግ በልቡናችን ይጽፈዋል የሚለውን ትልቅ ነጥብ ተምረናል። እንደዚሁም ደግሞ በመንፈስ ስንመላለስ ለእግዚአብሔር መንፈስ ራሳችንን ስናስገዛ፣ ለፈቃዱ ራሳችንን ስናስገዛ ያን ጊዜ መንፈስ ቅዱስ ደግሞ ምን ያደርገናል? በልባችን ውስጥ የኃጢአትን መሻት እንድንቃወም ሬዚስት ማድረግ የምንችልበትን ኃይል በውስጣችን እንደሚያኖር እንደሚያስቀምጥ ይሄን ነገር አየን ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው ሶስተኛ እያየን ነበር። ወደ ሶስተኛ መተን የመጀመሪያውን ፓርት ነው ያየነው። ገና ወደ ሶስተኛውን ወደ ማጠቃለል አልንም። ሶስተኛ ምንድን ነው እንግዲህ መንፈስ የሚያደርጋቸውን ሁለት ነገሮችን ያየነው እስካሁን። መንፈስ እንዴት አድርጎ ድል እንደሚሰጠን በስጋ ላይ፣ አንደኛ ለፈቃዱ ራሳችንን ስንሰጥ በልባችን ውስጥ ምን ያደርጋል? የእግዚአብሔርን ሕግ ይጽፈዋል። ከእግዚአብሔር ቃል ጠቅሰን በደንብ ተምረናል። ሁለተኛ ያንን ሪፈር ማድረግ ትችላላችሁ፣ ወደ ኋላ ሄዳችሁ መስማት ትችላላችሁ። ሁለተኛ ነገር ደግሞ በመንፈስ ስንመራና በመንፈስ ስንመላለስ የስጋን ፈቃድ፣ የስጋን መሻት፣ የስጋን ተግዳሮት መቋቋም የሚያስችለን ጸጋ፣ ብቃት፣ ጉልበት በውስጣችን ውስጥ የእግዚአብሔር መንፈስ እንደሚያኖር ኖ ማለት የምንችልበትን፣ ኃጢአትን ኖ ማለት የምንችልበትን ጸጋ፣ ኃይል፣ ብርታት፣ ብቃት በውስጣችን እንደሚያኖር ማለት ነው። ሶስተኛው ጀምረን ጨረስነው። ስጋ መሰቀል አለበት። ስጋ መሰቀል አለበት። ለምንድን ነው ስጋ መሰቀል ያለበት የሚለውትን ነገሮች ነው እያየን የነበረውን እና ጳውሎስ ሲዘረዝር ስጋ ምንጊዜም ቢሆን መልካም ነገር እንደሌለው ይነግረናል። ስጋ ኃጢአትን ከመፈልፈል በስተቀር ኃጢአትን ፕሮዲውስ ከማድረግ በስተቀር የእግዚአብሔር ጽድቅ ማፍራት እንደማይችል ይነግረናል። መንፈስ ቅዱስ የሰው ልብ እጅግ ክፉ ነው ማንስ ያውቀዋል ይላል በኤርምያስ 17 ላይ። ስለዚህ በገላትያ ውስጥ ደግሞ የቀረቡት እነዚህ ዝርዝር ሐሳቦች ስጋ ምን ምን ክፋቶችን ኃጢአቶችን እንደሚያፈልቅ እንደሚያፈራ ባጭሩ ይነግረናል። በዚህ ክፍል ላይ ብቻ ሳይሆን በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ የስጋ ስራዎች ተገልጠዋል። ግን እዚህ ላይ ጳውሎስ 9 ነው ወደ 9 የሚሆኑ ነጥቦችን ለየት አድርጎ ያወጣቸዋል። እነዚህ 9ኞቹን 3 ቦታ ከፈልናቸው። ትዝ ይላችሁ እንደሆነ 3 ቦታ ከፈልናቸው። 9ኙ የስጋ ስራዎችን ወይ ደግሞ የስጋ የሚያመነጫቸውን የሚፈለፍላቸውን ኃጢአቶች 3 ቦታ ከፈልናቸው። የመጀመሪያው ምንድን ያልነው? የስሜት ኃጢአት ወይም ደግሞ ሴንሹዋል ሲንስ በሚለው ገላትያ 5:19 እና 21 ላይ ያለውን ቁጥር በዛ ቁጥር ላይ ያሉት የተዘረዘሩትን ማለት ነው። ሁለተኛ ደግሞ የአጉል እምነቶች ኃጢአቶች ወይም ሱፐርስቲሽስ ሲንስ የምንላቸው ገላትያ 5:20። እንደገና ደግሞ ሶስተኛ ማህበራዊ ነክ ኃጢአቶች ወይም ሶሻል ሲንስ የምንላቸውን አየን ማለት ነው። 3 ቦታ ከፈልናቸው ማለት ነው። የመጀመሪያውን ክፍል አይተናል። የመጀመሪያው ክፍል የስሜት ኃጢአቶች የሚሉትን አየን። ምንድናቸው እነዚህ የስሜት ኃጢአቶች ወይም ደግሞ ሴንሹዋል ሲንስ የምንላቸው? ዝሙት፣ እርኩሰት፣
መዳራት፣ ስካርና ዘፋኝነት። እነዚህን ባለፈው ሳምንት አይተናል። ዛሬ ሁለተኛውን ዲቪዥን እናያለን። ሁለተኛውን ዲቪዥን የአጉል እምነት ወይም ሱፐርስቲሽስ ሲንስ ወይም ደግሞ ኃጢአቶች። ገላትያ 6:20 ምን ይላል? የእግዚአብሔር ቃል ጣዖትን ማምለክ ሟርት ብሎ ይናገራል። ጣዖትን ማምለክና ሟርት ብሎ ይናገራል። ምንድናቸው እነዚህ ጣዖትን ማምለክ? አሁን ለዚህ ለአዲስ ለዚህ ለ21 ሴንቸሪ ያኔ በድሮ በነ ጳውሎስ ዘመን አሉ፣ በነ ዳዊት ዘመን በእርግጥ አሉ። እንደነ ዲያጎን የሚባሉ እንደነ አስታሮት የሚባሉ አህዛቦቹ እንጨት ቀርጸው ወይም ከብረት ሰርተው ያንን ጣዖታችን ነው ብለው አምላካችን ነው ብለው ቤተ መቅደስ ሰርተውላቸው እዛ ያቆሙና እዛ እየሄዱ መስዋዕት እያቀረቡ ያመልኳቸው ነበር። በዚህ ዘመን ግን ይሄ አይደረግም አይደል? ስለዚህ ላይገባን ይችላል። እኛ አሁን ኦኬ ያኔ የነበረው ጄኔሬሽን ያው እንግዲህ ኋላ ቀር ስለሆነ ያንን ያደርግ ነበር እንላለን። ግን እስቲ እንመልከተው፣ ጣዖት ምንድን ነው? ይህ ኃጢአት ዛሬ አለ ወይስ የለም? አለ አይደለም? ጣዖትን ማምለክ ባጭሩ ሲተረጎም ከእግዚአብሔር እና ከሰው አስበልጦ የምናየው ስፍራ የምንሰጠው ነገር ማለት ነው። that is the point። ከእግዚአብሔር ከእውነተኛው እግዚአብሔር አስበልጠን ስፍራ የምንሰጠው ጊዜ የምንሰጠው ፈቃዳችንን የምንሰጠው ማንኛውም ነገር ጣዖት ነው። ጣዖት ሊሆንልን ይችላል። ኔሰሰርሊ እንደ ጥንቱ ዘመን ቅርጽ ቀርጸን የምንሰግድለት ሳይሆን ነገር ግን ልባችን የተንበረከከለት የተገዛለት ከሁሉ ነገር አብልጦ ስፍራ የሰጠው ነገር ካለ ያ ጣዖታችን ነው። እንግዲህ እግዚአብሔር ምን ይፈልጋል? መመለክ ይፈልጋል። ስለ እስራኤል ልጆች ሲናገር እግዚአብሔር ምን አለ? ለሙሴ ሲነግረው ሙሴ ለፈርዖን ሄዶ ሲናገር ሕዝቤ ያመልከኝ ዘንድ ልቀቅ ነው ያለው። እስራኤል እግዚአብሔርን እንዲያመልክ ከግብፅ ምድር እንዲወጣ ፈርዖን እንዲለቀው ትእዛዝ ሰጠው ለሙሴ። ስለዚህ እግዚአብሔር ዛሬም እንድናመልከው ይፈልጋል። ጌታ ኢየሱስም ሲናገር በዮሐንስ ምዕራፍ 4 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል አለ። እግዚአብሔር የተመሰገነ ይሁን። ሰይጣን ደግሞ ሲፈትነው ጌታ ኢየሱስ ክርስቶስ ምንድን ያለው? ወርቄ ብትሰግድልኝ ይሄን ይሰጥሃለሁ፣ ይሄ ሁሉ የኔ ነው ብሎ የዓለም መንግስታት ክብራቸውን አሳየው ይላል የእግዚአብሔር ቃል። ኢየሱስን ሰይጣን ሲፈትነው ማለት ነው። ጌታ ኢየሱስ ምንድን ያለው? ለእግዚአብሔር ለአምላኬ ብቻ ስገድ፣ እሱንም አገልግል ወይም እሱንም አምልክ ተብሎ ተጽፏል። አንተ ሰይጣን ሂድ ከዚህ ብሎ እግዚአብሔር ጌታ ኢየሱስ ተናገረው። ጌታ የተባረከ ይሁን። ስለዚህ ማን ነው መመለክ ያለበት? እግዚአብሔር ብቻ ነው። ስለዚህ እግዚአብሔር መመለክ ይፈልጋል። ለምን? እሱ ፈጣሪያችን ስለሆነ፣ እሱ ወደ ህይወት ያመጣን ሕያዋን ያደረገን ስለሆነ፣ ሰው አስቀድሞንም ለሱ ክብር ለክብሩ ስለተፈጠረ እግዚአብሔር ሰው እንዲያከብረው፣ እግዚአብሔር ሰው እንዲያመልከው ይፈልጋል። እግዚአብሔር ሰዎችን እንድናመልካቸው ሳይሆን እንድንወዳቸው ነው የሚፈልገው። ሰዎችን እንድንወዳቸው፣ ባልንጀራህን ደግሞ እንደ ራስህ ውደድ ነው የተባለው። እግዚአብሔር የተመሰገነ ይሁን። ቁሳቁሶችን፣ ሌሎች ነገሮችን፣ በምድር የምንጠቀምባቸውን ነገሮች እንድንወዳቸውም ሳይሆን እንድናመልካቸውም ሳይሆን እንድንጠቀምባቸው ነው ጌታ የሚፈልገው። ኦኬ፣ እንድንጠቀምባቸው ነው የሚፈልገው።
እኛ ግን ብዙውን ጊዜ ሰውን በመውደድ ፋንታ ምንድነው የምናደርገው? መጠቀሚያ ነው የምናደርገው። ሰው እስከጠቀመን ድረስ ከእሱ ጋር እንሆናለን። አያችሁ፣ ሰውን ውደደው ነው የተባለ አይደል እንዴ? ባልንጀራህ እንደራስህ ውደድ ነው የተባለ። እኛ ግን ያንን ሰው መጠቀም ነው የምንፈልገው። ኦኬ፣ እንጂ አንኮንዲሽናል ላቭ ልንሰጠው አንፈልግም። አድቫንቴጅ እስካገኘን ድረስ ነው ፍቅርን የምናሳየው፣ ጥቅም እስካገኘን ድረስ ነው። ስለዚህ መጠቀሚያ ለማድረግ ነው ብዙ ጊዜ የምንፈልገው። ትሩ ኦር ፎልስ? ጌታ ይባረክ። ልትስማሙ ትችላላችሁ፣ አላውቅም። ግን እውነቱ ግን ይሄ ግን እውነት ነው። ብዙ ጊዜ የአሜሪካ መንግስት ብዙ አገሮችን ሲረዳ ማለት ነው እንደ በፖሊሲያቸው የአሜሪካን ጥቅም ለማስጠበቅ ነው ይላል አይደል? የአሜሪካ ጥቅም በማይጠበቅበት ቦታ ላይ ገንዘብ ዝም ብሎ ባዶውን አፈስም አይደል? ስለዚህ ይሄ ፕሪንሲፕል በዓለምም በመንግስታትም አለ ማለት ነው። በኢንዲቪጁዋል ብቻ ሳይሆን በዓለምም አለ ማለት ነው። ኦኬ። ስለዚህ ራሳችንን ግን እንወዳለን። ባልንጀራችን እንደ ራሳችን መውደድ ሲገባን ባልንጀራችን እንደ መጠቀሚያ ነው የምንፈልገው፣ ወይ ደግሞ ሰውን ለመጠቀሚያ እንፈልገው፣ ራሳችንን ግን እንወዳለን። ይሄ ምን ይባላል? ሴልፊሽነስ አይደል? ሴልፊሽነስ። እግዚአብሔር ደግሞ ሴልፊሽነስ ይጠላል። ነገሮችን ደግሞ ወይም እናመልካለን ላይመስለን ይችላል። ስንት ሰው ነው ለገንዘብ ብሎ ወንድሙን የሚገለው? ሂማን ቢንግስ እግዚአብሔር አምሳል የተፈጠረው ሰው ገንዘብ ለማግኘት ብሎ ያሰናብተዋል አለ። ትሩ ኦር ፎልስ? የትኛው ነው የበለጠበት? ገንዘቡ ነው ስለበለጠበት ነው የሚገለው አይደል? ገንዘቡ ባይበልጥበት ኖሮ አይገለውም ነበር። እውነት ወይስ ውሸት? አይደል እንዴ? እንግዲህ ስለ ብዙ ነገሮች ማንሳት ይቻላል። ሁላችሁ ከኔ የበለጠ ታውቃላችሁ። ሰዎች ዛሬ ስለ ብዙ ነገር ይጋደላሉ፣ ስለ ብዙ ነገር ይዋጋሉ። ለስንዝር መሬት ብለው የሰውን ህይወት ብዙ ያጠፋሉ አይደል? ለማቴሪያል ነገር። ኦኬ። ስለዚህ ሰዎች ዛሬ እንግዲህ ኢናዘር ወርድ ምንድነው ማለት ነው? አምላካችን ምን ሆኗል ማለት ነው? ማቴሪያል ነገር ሆኗል ማለት ነው። ገንዘብ፣ ንብረት፣ ሀብት፣ እነዚህ ነገሮች ሲአር አወር ጋድስ ሳናውቀው አምላክ አድርገነዋል። ኦኬ። እግዚአብሔርን ግን ሙሉ በሙሉ ከአጀንዳችን ምን አድርገነዋል? ገለል አድርገነዋል። ስንቶች ናቸው ለእግዚአብሔር መኪናቸውን ለመንከባከብ፣ ቤታቸውን ለመንከባከብ አይንከባከቡ አለ ነው ደግሞ ለማጽዳት መንከባከብ ወይም ደግሞ ለተለያዩ ነገሮቻቸው ያንን ነገር በደንብ እንትን ለማድረግ ጊዜ የሚሰጡ within 24 hours ውስጥ ግን ለእግዚአብሔር አንድም ሰዓት ወይ ደግሞ 15 ደቂቃ የማይሰጡ የሉም አለን። most of the time ነገራችን የምናጠፋ ምን ላይ ነው? በራሳችን ነገር ላይ ነው። አትሊስት እግዚአብሔር አንድ ነገር አድርጓል። በብሉይ ኪዳን እንኳን ማለት ነው። ምንድን ነው ያደረገው እግዚአብሔር? 6 ቀን ስራህን ስራ አለ። he was very generous። 7ኛው ቀን የአምላክ የእግዚአብሔር ሰንበት ነውና በዛ ቀን ስራ አትስራ አለ። እግዚአብሔርን እንዲያመልኩ ጠራቸው። ያ ፕሪንሲፕል እስካሁን አሁንም አልተቀየረም። ስንቶቻችን ነን እኛ ሪሊ ዲቮትድ ሆነን 7ኛውን ቀን ለእግዚአብሔር ክብር እግዚአብሔርን ለማምለክ የምንጠቀመው? 6ቱ ቀን እኮ አለን፣ ግን 7ኛውን ቀን የምንጠቀመው ስንቶቻችን ነን? አያችሁ፣ ያቺንም እንከለክለዋለን አንዳንድ ጊዜ አይደለም። አብዛኛውን ጊዜ አልተመቸኝም፣ ቢዚ ሆኛለሁ እንላለን። ያው እኮ መተን 1 ሰዓት ወይም 2 ሰዓት 3 ሰዓት አንዳንድ ፕሮግራም ስለዚህም 3 ሰዓት ይሆናል እና ያቺ ለእግዚአብሔር ጊዜ ለመስጠት ነው አይደል? አሁን የምንወቅሰው ሰው የለም፣ ሁላችንም ነን። ስለዚህ
ምንድን ለማድረግ ነው እያሰብን ያለነው? ጣዖት የሚለው ነገር አለ የለም የሚለውን ነው። እንደ ድሮ እንጨት ባይቀረጽም በተለያየ መልክ ግን ጣዖት አለ አሁንም። ኦኬ ጣዖት አለ። ጌታ ኢየሱስ ሲናገር በማቴዎስ 4:10 ላይ ለምን የምናመልከውን ያንን እርሱን እንደምናገለግል ለዛ አገልጋይ እንደሆነ ይናገራል። ለምናመልከው ነገር ምንድነን? አገልጋይ ነን። we are servants ለዛ ለምናመልከው ነገር ማለት ነው። ስፍራ ለምንሰጠው ነገር ባሪያዎች ነን፣ አገልጋዮቹ ነን ማለት ተገዝተናል ለዛ ነገር። በቆላሲስ ምዕራፍ 3 ቁጥር 5 ላይ አንድ ጥቅስ አለ። እሱን ላንብላችሁ። ቆላሲስ ምዕራፍ 3 ቁጥር 5 ለማጠቃለል ነገሮችን ጣዖት ማድረግ አደጋ አለው። አደጋው ምንድነው? ቆላሲስ አንድ ነገር ይነግረናል። ቆላሲስ ላይ ጳውሎስ አደጋውን ይነግረናል። ምዕራፍ 3 ቁጥር 5 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይልና ኃጢአቶችን ይዘረዝራል። በምድር ያሉትን ብልቶቻችሁን ግደሉና ብዙ ሰዎችን ከእግዚአብሔር ሐሳብ የሚያወጡ ነገሮችን ይናገራል። ወይም ደግሞ የሥጋ ሐሳቦችን ይናገርና እነዚህም መገደል ያለባቸው ዝሙትና ርኩሰት፣ ፍትወትና ክፉ ምኞት፣ ጣዖትንም ማምለክ የሆነ መጎምጀት ነው ይላል። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ላይ ይመጣል ብሎ ይናገራል። ጣዖትን ማምለክ መገደል ካለባቸው ኃጢአቶች ውስጥ ወይ ደግሞ መወገድ ካለባቸው ኃጢአቶች ውስጥ አንዱ ናቸው። ምክንያቱም በእነዚህ ጠንቅ ምን ይመጣል? የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። ኦኬ። ስለዚህ ከእግዚአብሔር በላይ የወደድነው ስፍራ የሰጠነው የእግዚአብሔርን ነገር ወደ ጎን አድርገን የምናስቀድመው ሁልጊዜ በሕይወታችን ካለ ያ ጣዖት ነው። ከእግዚአብሔር በላይ የምንወደው ካለ ያ ጣዖት ነው። ማንኛውም ማቴሪያል ነገር ቢሆን። ስለዚህ ዮሐንስ ሚላል ማነው ጳውሎስ ሚላል kill it, avoid it, resist it፣ አስወግዱት የሚል ሐሳብ ነው የሚናገረው። ጌታ ይርዳን። ሁለተኛው እንግዲህ ሁለተኛው በዚህ እንትን ስር ያለው ሁለተኛው ኃጢአት ሟርት ነው። ሟርት የሚለውን ቃል እንግሊዝኛው ዊችክራፍት ይለዋል። 3 አይነት ቃላቶችን ነው የሚጠቀመው፣ የተያያዙ ናቸው እነዚህ። ይሄ ሟርት የሚለው ቃል የተገኘው ይላሉ አንዳንድ ባይብል ዲክሽነሪስ ፋርማኪያ ከሚለው የግሪክ ቃል ነው ይላሉ። እና ፋርማኪያ ማለት ደግሞ መድኃኒትን መጠቀም ማለት ነው። የመድኃኒት አይነቶች ናቸው፣ ወይ ደግሞ መድኃኒትን የሚያመለክት ነው። ዩዝ ኦፍ ድራግስ ማለት ነው። በጳውሎስ ዘመን በዛ በግሪኩ ስልጣኔ ዘመን አስማተኞች ወይም ማጂሽያንስ የክፋት ስራቸውን ተጽዕኖ እንዲያመጣ መድኃኒት ድራግ ይጠቀማሉ ይባላል። እነዛን ሰዎች አእምሯቸው ለመቆጣጠር ድራግስ የሚጠቀሙት ድራግስ አላቸው ይባላል፣ ወይም መድኃኒት አላቸው ይባላል። ስለዚህ ነው ይሄ ሟርት የሚለው ቃል ከዛ ጋር የተያዘ ማለት ነው። ከዛ በኋላ ጥንቆላ እንዲሁም ወይም ሶርሰሪ ይሉታል በእንግሊዝኛው ጥንቆላ እና ወይም ደግሞ ይሄ ኦካልት የሚሉትም ነገር አለ። ይሄ አስማት ማለት ነው፣ የአስማት ስራ ማለት ነው። እነዚህ ነገሮች ይጠቀማሉ። እነዚህ ነገሮች ወደ እነዚህ ነገሮች ይሄዳሉ። ነገር ግን እነዚህ ሁሉ ሟርት፣ ጥንቆላ፣ አስማት በእግዚአብሔር ቃል የተከለከሉ ናቸው። እነዚህ
ምንድነው ሱፐርስቲሽስ ሲንስ ከምንላቸው ወይ ደግሞ የአጉል እምነት ኃጢአቶች ከምንላቸው ዝርዝር ውስጥ ናቸው ማለት ነው። ጠንቋይ ቤት ሄዶ የሚያውቅ ሰው አለ እዚህ? እንግዲህ አንድ ጊዜ ፈተና ገጠመኝ። እኔ ፈተና ገጠመኝ ምስክርነት ሊሆንላችሁ ይችላል። ግን አባቴ ታሞ መጡና ሲታመሙ አይ ቲንክ አሁን ነው የሚገባን። ያኔ ብዙም ስለ ሳይንስ አልገባንም ወይ ደግሞ እኛ ኤክስፖዠር ነንም ለሜዲካል ነገሮች እና እንደ እንትን ይመስለኛል ይሄ ብለድ ፕሬሸር ስለነበራቸው አይ ቲንክ ስትሮክ መጥቷቸዋል ይመስለኛል። እና አንደኛው እጃቸው አልሰራለ እና አንደኛ እግራቸውን በደንብ አልራመድ አለ ማለት ነው። እና ጸለይንላቸው እያለን ሰዎች ይመጡና ይሄ እኮ በቃ አዋቂ አለ ወደዛ ወደ አዋቂ ቤት ብትወስዷቸው ወዲያው ይድናሉ ምናምን አሉ ማለት ነው። አሁን ምንድነው ይሄ አዋቂ ብለን ስናይ ለካ እሱ ጠንቋዮች ናቸው ማለት ነው። ኖ ይሄማ እኛ እግዚአብሔር እያለን ወደ ጠንቋይ ቤት እና አንዱ ደግሞ ምን አለኝ አባ ማን ናቸው ወልደ ትንሳኤ ናቸው እዛ እንትን የሚያገለግሉ ወሊሶ ያገለግሉ ነበር ድሮ እና እዛ ካልወሰዳችሁ አሉ። እኔ እዛም አልወስድም አልኩኝ እና ለታ መካነ ኢየሱስ ወስደን አጸለይንላቸው። ከዛ በኋላ በደንብ አልተሻላቸውም። ኤኒዌይ ጌታ ፈቃዱ ሆኖ በዛ ሄዱ ማለት ነው። ግን አትሊስት እኛ ምንድነው አንሄድም ማለት ፈተናው ግን ቀርቦልናል። እግዚአብሔር የተመሰገነ። ጌታ ግን ታደገን። አይደረግም ማለት አይደለም። የተቸገረ ሰው ብዙ ነገር ያደርጋል። እግዚአብሔር እንደው ስላገዘን ነው እንጂ ብንሄድስ ደግሞ ምንም እንመጣል የበለጠ እስራት የበለጠ ጨለማ ነው እንጂ መፍትሄ እንደማይገኝ እናውቃለን። እግዚአብሔር የተመሰገነ ይሁን አይደል? ምክንያቱም በዛ ውስጥ መፍትሄ የለም። ስለዚህ ምንድነው ዛሬም አሉ እነዚህ በድሮ ዘመን ብቻ አይደለም ሱፐርስቲሽን ሲስ አሉ። አንዳንድ ጊዜ አንዳንድ አገልጋዮች አሁን ሲያገለግሉ ሲታዩ የሚደረጉትን ስራዎች ታያላችሁ አይደል? ያችሁ ኢቨን ክርስቲያኖች አንዱ በሌላው ላይ የሚያደርገው በጣም የሚያሳዝን ዘመን ውስጥ እንዳለን እንመለከታለን ማለት ነው። እንግዲህ ምን ለማለት ፈልጌ ነው? ስጋ የነዚህ ሁሉ ምንጭ ነው። ስጋ የነዚህ ሁሉ ምንጭ ነው። የነዚህ ሁሉ ምንጭ ምንድነው? ስጋ ነው። ጳውሎስ እዚህ ላይ እንደጻፈው የስጋ ስራ ይላል ሟርት። ሁለት ነገሮች ነው ሟርትና የስጋ ስራ ጣዖትን ማምለክ እና ሟርት ብሎ ሁለት ነገሮችን ያስቀመጠው በእነዚህ ስር ማለት ነው። እነዚህ ግን ጳውሎስ ግን ምን ይለናል? በቆላስይስ ላይ ባነበብኩላችሁ መሰረት ግደሏቸው። እግዚአብሔር የተመሰገነ ይሁን። ወደ ሶስተኛው ሐሳብ ሄዳለሁ። ሶስተኛ ማህበራዊ ወይንም ሶሻል ሲንስ የምንላቸው የነዚህ ዝርዝር በጣም ብዙ ነው። እንግዲህ ይሄ ሶሻል ሲንስ የሚለው በእኛ በእርስ በርሳችን መካከል የሚኖር የሚከሰት የሚገለጥ ማለት ነው። የመጀመሪያው ምንድነው? የሶሻል ሲንስ የመጀመሪያው ወይ ደግሞ የማህበራዊ ኃጢአት ብሎ ይዘረዘረው ጥል። ስንቶች እንጣላለን? ስንት ሰዎች ጥለኞች ናቸው? ስንቶች ሰዎች ናቸው የሚጋጩት? ጥል። እግዚአብሔር ምን አለ በቃሉ? ጌታ ኢየሱስ ክርስቶስ ምን አለ? ባልንጀራህን እንደ ራስህ ውደድ ነው። ጥል ማለት ጠላትነት ወይም ኤኔሚቲ ይለዋል በእንግሊዝኛው። ሌሎችን የመቃወም የመገዳደር አቲቲዩድ ነው። ያ አመለካከት ነው። በሌሎች ላይ ሌሎችን የመግፋት ወይ ደግሞ ሌሎችን የመቃወም አመለካከት ነው። ይህ አመለካከት ወዴት ይሄዳል? ወደ ልዩነት፣ ወደ ቫሪያንስ ይወስዳል። ይህም ደግሞ ሲያድግ ምን ይሆናል? ወደ ሁለተኛው ኃጢአት ይወስደናል። ከጥል ቀጥሎ ምንድን ነው ያለው? እዚህ ጋር ክርክር ይለዋል እና ክርክር ብሎ ይናገራል። በእንግሊዝኛው ስትራይፍ ይለዋል ወይንም ጠብ ማለት ነው። ስንከራከር፣ ስንጨቃጨቅ
ጠብ ወይም ደግሞ ያ የውስጥ ጥላቻ የሚገለጥበት ውጫዊ ገጽታ ነው ማለት ነው። ውስጥ ያለው ጥል የልብ አቲቲዩድ የነበረው ጥል ውጪ ሲወጣ ምን ይሆናል? ጠብ ይሆናል ማለት ነው፣ ወይም ክርክር ይሆናል። ከዛ በኋላ ይሄ እያደገ ይሄዳል ማለት ነው። እንግዲህ መገፋፋቱ አለመጣጣሙ እየጨመረ ይሄዳል ማለት ነው። ከዛ በኋላ ደግሞ ቅናት ጀለሲ እንግዲህ ራሳችንን እንፈትሽ። ምክንያቱም ክርስቲያን እነዚህን ሁሉ ምን እንዲያደርግ ነው ጳውሎስ እዚህ ላይ እየዘረዘረ ያለው? ስጋው መልካም ነገር የለውም። ስለዚህ በመንፈስ ስትመላለሱ ፈቃዳችሁን ለመንፈስ ስታስገዙ ይሄንን እንዳትረሱት። ይዘን የተነሳ ነው ነጥብ ይሄ ነው። ስጋን ለማሸነፍ ስጋ የራሱ አፕታይት አለው። ልክ እነዚህ ሁሉ ናቸው የስጋ አፕታይት። ጥል ነው፣ ክርክር ነው፣ ምቀኝነት ነው፣ ክፋት ነው። እነዚህ ሁሉ የስጋ አፕታይቶች ናቸው። ልክ እንደ አሳማው እንዳልነው ማለት ነው። በጭቃ የተመሰሉት እነዚህ ነገሮች ናቸው። ኃጢአት ብዙ ጊዜ በጭቃ ይመሰላል። ስለዚህ ምክንያቱም ያቆሽሻላ፣ የሚያቆሽሽ ነው። ጭቃ ውስጥ መራመድ የሚፈልግ ሰው አለ? ሱፍ ለብሶ በደንብ ጫማውን አስጠርጎ ጭቃ ውስጥ መግባት የሚፈልግ የለም ማለት ወዲያው ያ የለፋበት ነገር ዜሮ ነው የሚሆነው። ስለዚህ እኛም የክርስቶስ ኢየሱስ ደም ያነጻን በኋላ እንደገና ለኃጢአት ስፍራ ብንሰጥ፣ ለነዚህ ነገሮች ስፍራ ብንሰጥ፣ በቅናት ህይወት ብንያዝ፣ በጥላቻ መንፈስ ብንያዝ፣ በመጨቃጨቅና በመከራከር በመጣላት መንፈስ ስፍራ ብንሰጥ ምን ይሆናል? ምን ይሆናል? መቆሸሽ ነው አይደል? መንፈስ ቅዱስ ስፍራ የለውም። ኖ ፕሌስ። መንፈስ ቅዱስ ሁሉ ጊዜ የቅድስና መንፈስ ነው፣ የሰላም መንፈስ ነው። ስለዚህ ይሄ ማወቅ አለብን ማለት ነው። ክርስቲያኖች ሲከፋፈሉና አንዱ ሌላውን ለማሳጣት ሲሞክር እንዴት የሚያሳዝን ነው። ይሄ ቅናት የሚባለው በተለይ ክፉ ፉክክር፣ የፉክክር መንፈስ ነው። የፉክክር መንፈስ ነው። ቁጣ ራዝ ይለዋል እንግሊዝኛው። ቁጣ ማለት የአንገር ወይ ደግሞ የንዴት መፈንዳት ነው። ቁጣ ከፍ ያለ ነው። አንገር አለ፣ ግን ከአንገር በላይ ደግሞ ቁጣ አለ። መለያየት፣ ይሄ ደግሞ ለራስ የሚሆንን መፈለግ፣ ሴልፍ ሲኪንግ፣ ራስን መውደድ፣ ራስን ወዳድ ምኞት፣ ሌላውን በዚህ ለኔ ብቻ ወይ ደግሞ እኔ የምፈልገው ብቻ በሚል ሌላውን መግፋት ወይ ደግሞ ሌላውን ማስወገድ። መለያየትን የሚወድ የራሱን ምኞት ይከተላል ይላል ምሳሌ ውስጥ የእግዚአብሔር ቃል። በብዙ ቸርቾች ውስጥ በብዙ ቤተክርስቲያናት ውስጥ መከፋፈል የሚመጣው ለምንድን ነው? ሴልፊሽ አምቢሽን ስላለ ነው። የራሱን ብቻ የሚፈልግ ስላለ፣ የክርስቶስን ሳይሆን ይላል ጳውሎስ በአንድ ቦታ ነው ሁሉ የራሳቸውን ይፈልጋሉ ይላል። በመሰረቱ የክርስቶስን ነው መፈለግ ያለብን። የራስ ክብርን፣ የራስ ዝናን፣ የራስን ጥቅም የመፈለግ ነገር ካለ ዲቪዥን ይኖራል እና ያ ግን የእግዚአብሔር ሐሳብ አይደለም። መለያየት፣ አድመኝነት። አድማ ማለት አመጽ ማለት ነው፣ ማመጽ ነው። ሰዎችን አስተባብሮ አንደኛውን ሰው ላይ እርምጃ ለመውሰድ የሚደረግ የተንኮል ስራ ነው። መናፍቅነት፣ መናፍቅ ይሄ ሄሬሲ ነው። ሄሬሲ ይሉታል በእንግሊዝኛው። ሄሬሲ ማለት እነዚህ ሁለቱ አድማና ሄሬሲ አንድ ላይ ይሄዳሉ። አድመኝነት ያው ማመጽ ነው። በአንድ አሰራር ሊሆን ይችላል፣ በአንድ ውሳኔ ላይ ሊሆን ይችላል። ማመጽ ነው። ሄሬሲ ደግሞ አንድ ሰው የመከፋፈል ሀሳብ፣ ራሱን የሚጠቅም ሀሳብ ሲያበጅ ምን ያደርጋል? እንትን ይፈጥራል፣ ክሊክ ይፈጥራል። ክሊክ ማለት ይሄ ቡድን ይፈጥራል።
አጋዥ ከሱ ጋር የሚያግዙ ክፍሎች ማለት ነው። እነሱ አንድ ላይ ሰብስቦ ሌላውን ወገን የሱን ሐሳብ የማይስማማውን ወገን ምን ያደርጋል ማለት ነው? ይቃረናል ማለት ነው። ኦኬ በነዛ ላይ ተንኮል ይሰራል ማለት ነው። ስለዚህ እንደዚህ አይነት መንፈሶች ሁሉ የሥጋ ስራዎች ናቸው ይላል ሐዋርያ ጳውሎስ። የቤተ ክርስቲያን መሪዎች ራሳቸውን የሚያስተዋውቁ ለማሳየት የሚጠሩ ሲሆኑ ሰዎች እነሱን እንዲከተሉ ሲያስገድዱ ማለት ጌታን እንዲከተሉ ሳይሆን እነሱን እንዲከተሉ ሲፈልጉ ያን ጊዜ የሚከሰት ሁኔታ ነው። ሄሬሲ መናፍቅ የሚለው ቃል ግሪኩ ምርጫ ማድረግ ማለት የሚል ትርጉም አለው። ወደህ ፈቅደህ የራሲ የሆነውን ነገር ትመርጣለህ ማለት ነው። ለራሲ የሚበጅን ነገር ትመርጣለህ ማለት ነው። የመጨረሻው በዚህ መጨረሻ ነው ወይስ ገና ነው መሰለኝ ሊስቱ አንድ ሁለት ይቀራል። ምቀኝነት በውስጣችን አንድ ሰው ጥሩ ሰው ሲያገኝ መልካም ነገር ሲያገኝ ልባችን ደስ ሳይሰኝ ሲቀር ሳይደሰት ሲቀር ሰውየው ስላገኘ ማለት ነው እንደዚህ አይነት አቲቱድ የሚያሳይ አነጋገር ነው። ሌላው ሰው ያለውን ለማግኘት ለመውሰድ የመፈለግ ጥረት ወይም ምኞት የሚያሳይ ነው። ለምን አገኘ ያ ሰው? አንድ ጊዜ አንድ በጣም ታዋቂ የእግዚአብሔር ሰው ነበርና ቴዎሎጂያን ነው። እሱ ወጣት ሆኖ ከወጣቶች ጋር እንግዲህ ወጣቶች በተለይ ቲኔጀሮች ብዙ የማይሰሩት ነገር የለምና ሲሄዱ መንገድ ማለት ነው የአንድ ሰውዬ ኦርቻርድ ወይም ደግሞ የአትክልት ቦታ አዩ። ያንን የአትክልት ቦታ ውስጥ ገብተው አትክልቱን ቆራረጡት እና ከዛ በኋላ እንግዲህ ፒውር በኃጢአት ሲምፕሊ በአመጽና በኃጢአት እንደው የመደሰት ድርጊት ነው እንጂ ሰውየው ጋራ ጥልም የላቸውም። ሰውየው ጋራ የሚያገናኝም ነገር የላቸውም። ግን they did it simply ምንድነው ባለው እንደ ፋን ነው የሚሉት በአሁኑ ዘመን አንድ ነገር ያደርጉና ፋን ነው ይላሉ አይደል? እንደዛ አይነት ነገር ማለት ነው። ከዛ በኋላ ግን ይህ ሰው እግዚአብሔር ረድቶት ጌታን አገኘ። ጌታን ካገኘ በኋላ ብዙ ኃጢአቶችን ሰርተዋል ማለት ሌሎች ነው። ከሁሉ የከፋ ኃጢአት የሰራኸው ምንድነው አለ ብሎ ጠየቁት። ኦኬ ከሁሉ የከፋና በጣም ነፍሴ እስከዛሬ የምትጸጸትበት ያንን አትክልት የቆረጥኩበት ቀን ነው አለ። ለምን? አንደኛ ኃጢአት ቢሆን ሌላ ኃጢአት ለምሳሌ የዝሙት ኃጢአት ቢሆን ተሸንፌ ነው አለ። ባዮሎጂካል ይሄ በሰው ነቸር ውስጥ ያለው ነገር በዛ ተሸንፌ ነው አለ። ይሄ ግን ምንም ነገር አይደለም አለ። ፒውር ፕሌዠር ነው። በኃጢአት መደሰት፣ በክፋት መደሰት ስለሆነ ያንን ሆን ብዬ በቃ በራሴ ምርጫ ያደረኩት ነው አለ። ምን ለማለት ፈልጌ ነው? እንደዚህ አይነት ህይወት አለ። አንዳንድ ጊዜ ሰውየው ምንም ስላደረገው ሳይሆን ለምን ይኖረዋል እኔ የሌለኝ ነገር ለምን ይኖረዋል ብሎ የሚቀና ማለት ነው። ስለዚህ ያንን ሰው ማጥፋት ይፈልጋል። ሰውየው እኮ ምንም ስላደረገው አይደለም፣ ምንም የሚያገናኘው ያ ነገር ባይኖር ምንም ስለሆነ አይደለም። አያችሁን? ስለዚህ ይሄ በጣም ከፍተኛ እንትን ነው። የሚቀጥለው ጳውሎስ የሚዘረዝረው መግደል ይላል። እንግዲህ መግደል ይሄን መግለጽ አስፈላጊ አይደለም። መግደል ምን እንደሆነ ሁላችን እናውቃለን። ስለዚህ ስጋ ግን ይሄ አንዱ ይሄ ነው ስራው። ሰዎች ይገላሉ። ቅድም እንደተነጋገርነው ለማቴሪያል ሲሉ ወይም ለሌሎች ነገሮች ሲሉ ይገላሉ። ስካር፣ ዘፋኝነት፣ እነዚህን ሁሉ የሚያደርጉ
የእግዚአብሔርን መንግስት አይወርሱም አለ ጳውሎስ መጨረሻ። ኦኬ ወደ ኮንክሉዥን ስንመጣ ምን አለ ጳውሎስ? ይሄን እንዳንብላችሁና ልጨርስ። እነዚህን ሁሉ የሚያደርጉ የእግዚአብሔርን መንግስት አይወርሱም። ግን ልብ በሉ እዚህ ጋር እንደነዚህ ያሉትን እነዚህ ብቻ ናቸው አይደለም የሥጋ ኃጢአቶች። እነዚህ እዚህ ላይ ተጠቀሱ ብቻ ናቸው፣ ሌሎቹም አሉ። ግን እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ብሎ ደመደመ ማለት ነው። ከዛ መጨረሻ ላይ ታች ይመጣና በመንፈስ ብንኖር በመንፈስ ደግሞ እንመላለስ ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። ቁጥር 24 ላይ ደግሞ የክርስቶስ ኢየሱስ የሆኑት፣ ይሄን ነው የፈለኩት ቃል፣ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ስለዚህ ሁለተኛው ፖይንታችን ምንድነው? ወይ የመጨረሻው ሶስተኛ ፖይንታችን ይቅርታ፣ ስጋ ምን መሆን አለበት? መሰቀል አለበት። ለስጋ ፍርዱ ይሄ ብቻ ነው። ስጋን ከክፉ ምኞቱና መሻቱ ጋር መስቀል አለበት። ጌታ የተባረከ ይሁን። እንግዲህ ይሄን ሐዋርያ ጳውሎስ በሮሜ ምዕራፍ 6 ላይ ጊዜ የለንም ወደ በዛ ህይወት ውስጥ ለመሄድ፣ ግን ከክርስቶስ ጋር እንደተሰቀልን ይህንን እግዚአብሔር መንፈስ ቅዱስ ራሱ እንደሰራው እኛ ግን ለመንፈስ ቅዱስ ራሳችን ፈቃዳችን አሳልፈን መስጠት እንዳለብን ይናገራል። ጥቅሶቹን ብቻ ልስጣችሁና መጨረስ ስላለብኝ ሮሜ 6 ከቁጥር 15 ጀምሮ ስታነቡ፣ እንደዚሁም ደግሞ ሮሜ 18 12 እስከ 14፣ ሮሜ 6 11 እነዚህን ጥቅሶች ስታነቡ ስጋ ጌታ ኢየሱስ ክርስቶስ በሰቀለ ጊዜ ከእርሱ ጋር አብረን እንደተሰቀልን ክርስቶስ ኢየሱስ ከሙታን በተነሳ ጊዜ ደግሞ በአዲስ ህይወት ለመኖር ከእሱ ጋር እንደተነሳን ጳውሎስ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ ስጋ መሰቀል አለበት። እኛ ከመንፈስ ቅዱስ ጋር ሐሳብ ጋር ተስማምተን ለመንፈስ ቅዱስ ፈቃድ ራሳችን ሰጥተን ራሳችን ለእግዚአብሔር መንፈስ ስናስገዛ የእግዚአብሔር መንፈስ በሚሰጠን ኃይል ያንን ስጋ መሰቀሉን መወገዱን በእኛ ላይ ኃይል እንደሌለው እንነግረዋለን ማለት you have no place in our life እንለዋለን ማለት ነው። እግዚአብሔር የተመሰገነ ይሁን። this is the word of faith በእግዚአብሔር መንፈስ ውስጥ ሆነን የምናደርገው ነገር ነው ማለት ነው። እግዚአብሔር የተመሰገነ ይሁን እና የምንወስደው የእምነት እርምጃ ነው ማለት ነው። በእምነት የመቆም እርምጃ ነው ማለት ነው። ቺን ጥቅስ ብቻ ላንብና እንጸልያለን። ሮሜ 6:11 ሮሜ 6:11 ሃሌሉያ። እንዲሁም እናንተ ደግሞ ልብ በሉ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። እግዚአብሔር የተመሰገነ ይሁን። ራሳችሁን ቁጠሩ የሚለው ቃል ሪከን ዩርሰልፍስ የሚል ቃል አለው። ሪከን ማለት አስታውቁ ወይም ደግሞ ይሄንን አንዳንድ ሰዎች በጣም ዲፕ ሄዱና ሲያስተምሩ ይሄን የሚያስተምሩ አስተማሪዎች የማቴማቲክስ ቃል ነው ይላሉ። ሪከኒንግ ማለት ስንት ብር ነው በኪሴ ውስጥ ያለው ብለህ ያንን ብር በኪሴ ውስጥ ያለውን ነገር ካወቅ በኋላ አሁን ታክሲ መውሰድ ይችላለሁ፣ ከዛ ሄጄ ሻይ መጠጣት ይችላለሁ ብለህ እርግጠኛ እንደምትሆን እንደምትወስን፣ ሪከኒንግ ማለት ስለተደረገልህ በክርስቶስ ስለተደረገልህ ነገር እርግጠኛ ሆነ እግዚአብሔር በህይወት የሰራውን ነገር እርግጠኛ ሆነ። ምክንያቱም ምንድን ነው ያለው? እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ክርስቶስ ሲሞት ለኃጢአት ከሱ ጋር እንደሞታችሁ እንደተሰቀላችሁ አምናችሁ ምን አድርጉ አለ? ለእግዚአብሔርም ሕያው እንደሆናችሁ ራሳችሁን ቁጠሩ። ስታንድ ኦን ዛት፣ በዛ ትሩዝ ላይ ቁሙ። ያ ነው ለመንፈስ ቅዱስ ፈቃድ ራስን መስጠት ማለት። እግዚአብሔር የተመሰገነ ይሁን።
ጌታ ይርዳን። ስለዚህ በዚህ መንፈሳዊ መረዳት በዚህ መንፈሳዊ እውነት ከተሞላን በዛ በተረዳነው እውነት ላይ ደግሞ መቆም ኃጢአት አለ በአካባቢያችን ይመጣል፣ ምቀኝነቱም ይመጣል፣ ክፋቱም ይመጣል፣ ተንኮሉም ይመጣል። ግን what do we say? No, I am dead to this. ለዚህ ነገር ተሰቅያለሁ፣ በእኔ ህይወት ውስጥ ስፍራ የለ ብለን ስታንድ እንወስዳለን ማለት ነው። አሜን። ኢየሱስ ጌታ ነው። ስለዚህ ኃጢአት በእናንተ ላይ አይገዛም ይላል። ምክንያቱም ብልቶቻችንን የጽድቅ የጦር ዕቃ አድርገን ነው እንጂ የምናቀርበው ለኃጢአት መሳሪያ አድርገን አናቀርብም። አሜን። ኢየሱስ ጌታ ነው። ክብር ለእርሱ ይሁን።